ቅዱሳን በጌታ በኢየሱስ ክርስቶስ ስም ሰላም ላችኋለሁ። ዛሬ ወደፊታችሁ የመጣሁት አጥር ያለች መልእክት ይዤ ነው። የመልእክቱም ክፍል የሚገኘው ሁለተኛ ነገሥት ምዕራፍ 4 ከ1 እስከ 6 ባለው ነው። ክፍሉን በኢየሱስ ስም አነባለሁ። ከነቢያትም ወገን ሚስቶች አንዲት ሴት ባሌ ባሪያ ሞቷል፣ ባሪያም እግዚአብሔርን ይፈራ እንደነበረ አንተ ታውቃለህ፣ ባለዕዳ ልጆቼን ባሪያዎች አድርጎ ሊወስዳቸው መጥቷል ብላ ወደ ኤልሳ ጮኸች። ኤልሳም አደርግልሽ ዘንድ ምን ትሻለሽ? በቤትሽ ያለውን ንገሪኝ አላት። እርሷም ለኔ ለባሪያ ከዘይት ማሰሮ በቀር በቤቴ አንዳች የለኝም አለች። እርሱም ሄደሽ ከጎረቤቶችሽ ሁሉ ከሜዳ ባዶ ማድጋዎችን ተዋሺ፣ አታሳንሻቸውም አላት። ገብተሽም ካንቺና ከልጆችሽ በኋላ በሩን ዝጊ፣ ወደ እነዚያም ማድጋዎች ሁሉ ዘይቱን ገልብጪ፣ የሞላውንም ፈቀቅ አድርጊ አለ። እንዲሁም ከእርሱ ሄዳ በሩን ከእርሷና ከልጆቿ በኋላ ዘጋች። እነሱም ማድጋዎችን ወደ እርሷ ያመጡ ነበር፣ እርሷም ትገለብጥ ነበር። ማድጋዎቹን በሞሉ ጊዜ ልጇን ደግሞ ማድጋ አምጣልኝ አለችው። እርሱም ሌላ ማድጋ የለም አላት። ዘይቱም ቆመ። መታም ለእግዚአብሔር ሰው ነገረችው። እርሱም ሄደሽ ዘይቱን ሽጪ፣ ለባለዕዳውም ክፈይ፣ አንቺና ልጆችሽ ከተረፈው ተመገቡ አለ። ክብር ለእግዚአብሔር ይሁን። ይህ ክፍል ሁላችንም የምናውቀው ክፍል ነው። ይህ የእግዚአብሔር ሰው እግዚአብሔርን የሚፈራ እግዚአብሔርን የሚያገለግል የነበረ ሰው ነው። ነገር ግን አንድ ቀን ህይወቱ ያልፋል። ህይወቱ በሚያልፍ ጊዜ ለቤተሰቡ ሁለት ነገሮችን አስተምሮ ነው ያለፈውና አንደኛው እግዚአብሔርን መፍራት የሚባል ነገር አስተምሮ ቤተሰቡ ላይ አስቀምጦ ነው ሄደው። ሁለተኛው ደግሞ ዕዳ የሚባል ነገር ማያውቁት ዕዳ መጣባቸው። ስለዚህ ባለዕዳ መጥቶ ልጆችን ባሪያ አደርጋለሁ፣ እሷ ደግሞ ልጆች ባሪያ እንዲሆኑ አሳልፌ አልሰጥም ነው ብላ በዚህ መንፈስ ውስጥ እያለች የእግዚአብሔር ሰው የሆነውን ኤልሳን ታገኝና ወደ ኤልሳ ትጮኻለች። ኤልሳ ምን አደርግልሽ ዘንድ ትፈልጊያለሽ ብሎ ሲላት ባለዕዳ መጥቶ ልጆቼን ባሪያ ሊያደርጋቸው ነፃ እንድታወጣ ይፈልጋለሁ፣ ልጆቼን ለባርነት አሳልፌ አልሰጥም፣ ልጆቼን ለክፉ ለሞት አሳልፌ አልሰጥም ብላ ስትናገር እንመለከታለን። ከዛ በኋላ የእግዚአብሔር ሰው ምንድነው ታዲያ በቤትሽ ያለው ብሎ ሲላት በቤቴ ባዶ የዘይት ማሰሮ ብቻ ነው ያለኝ ብላ ስትለው ባዶ የዘይት ማሰሮ ካለ ከጎረቤቶችሽ ከሜዳ ባዶ ማድጋዎችን ሰብስቢ፣ አታሳንሽ፣ ከዛ በኋላ ወደ ቤት ግቢ፣ ካንቺና ከልጆችሽ በኋላ በሩን ዝጊ ብሎ ሲናገራት እሷም ልክ ሄዳ የእግዚአብሔር ሰው እንዳላት አደረገች። ከዛ በኋላ ዘይቱ ከቤቷ መፍለቅ ጀመረ። ዘይቱ ሲሞላ ስትገለብጥ ስታጋባ ሁሉ ማድጋ ከሞላ በኋላ ዘይቱ ቆመ። ክብር ለእግዚአብሔር ይሁን። መታ ለእግዚአብሔር ሰው ስትናገር ምን ላድርግ ታምራቱ ሆኗል በቤቴ ብላ ስትል እንግዲህ ወስደሽ ዘይቱን ሽጪና ለባለዕዳ ክፈይ፣ እንደገና የተረፈውን ደግሞ አንቺና ልጆችሽ ተመገቡ ብሎ አላት። ክብር ለእግዚአብሔር ይሁን። እንግዲህ በፊታችን ምንም ነገር ተደቅኖ ቢሆን በፊታችን ምንም ያስፈራራን ነገር ቢኖር ተራራ ቢኖር ችግር ቢኖር በሽታ ቢኖር ይውላችሁ እግዚአብሔርን በመፍራት ውስጥ ምንጮህ ጩኸት እግዚአብሔር ይሰማል። እግዚአብሔርን በመፍራት ውስጥ ከጮህን እግዚአብሔር አምላክ ተራራችንን ይንዳል፣ ቀንበራችንን ይሰብራል፣ ዕዳችንም ይከፈላል። ክብር ለእግዚአብሔር ይሁን። እቺ ሴት ልጆቼን ነው አሳልፌ አልሰጥም ማለች። እሷ አሳልፌ አልሰጥም ብላ ስትል እግዚአብሔር ከሐሳቧ ጋር ተስማማ። እግዚአብሔርን በመፍራት ውስጥ ኢየሱስ ክርስቶስ ራሱ የጮህ ጩኸት እንደተሰማለት ሁሉ እግዚአብሔርን መፍራት የሚባል መዝገብ ባለበት በዚህ ቤተሰብ ውስጥ እግዚአብሔርን መፍራት የተባለው መዝገብ አሸናፊ ሆነ፣ ዕዳቸውም ተከፈለ። እህቴ ወንድሜ እግዚአብሔርን በመፍራት ውስጥ መመላለስ ይሁንልን። እግዚአብሔርን በመፍራት መኖር ይሁንልን። ያን ጊዜ የትኛውም ነገር አይችለንም። የትኛውም ተራራ በፊታችን ይናዳል። በኢየሱስ ስም እንደ እግዚአብሔር ቃል ይሆንልናል። ተባረክ።